In our last two videos, we have seen how we can install RStudio and R software, and how we can install also different packages and different CSV format data. Now in this video, we will see some descriptive statistics እናያለን እንዴት አናላይዝ ማድረግ እንደምንችል። እዚህ ጋር ዳታ ኢምፖርት ስናደርግ ዳታ is equals to ብለን መጀመር እንችላለን። we can give also whatever we like the name ዳታ ልንለው እንችላለን። እዚች ጋር ኢንስትራክተር የሚል የፋይል ስም ነው። ይሄኛው ሎኬሽን ነው። ሎኬሽን ዳታችን የሚገኝበት ሎኬሽን። ይሄ ደግሞ ዳታ ልንለው እንችላለን። የፈለግነውን ስም መስጠት እንችላለን። ሶ ኢምፖርት ላድርገውና ኢምፖርት አድርጌያለሁ። እዚህ ጋር ከስር ያሳየኛል። ሶ ዳታ ምን ይመስላል ብዬ ለማየት ከፈለኩ እዚህ ጋር ዳታ ብዬ ጽፌ ረን አደርጋለሁ። this is my data ስክሪን ፉል አድርገውና ዳታ ይሄ ነው። አንደኛ ኮሎመን ኢንስትራክተር ኔም ነው። ሁለት ኢንስትራክተሮች አሉ። ሬን እንደ ስቲምፒ የሚል የተለያየ ኢንስትራክተር ነው። ሎኬሽን ደግሞ ኖርት እና ሳውዝ ሁለት ሎኬሽን አለ። ሌላው አቴንዳንስ ነው። ሶ ሂድ ዳታ ሂድ ማለት is the top header, is the first six column, the first six row of my data. Tail is the last six row of my data, so to see the full data we can say it print or data structure ማለት እንችላለን። data frame instructor it is a character, location is also character, attendance is integer, observation እዚህ ጋር አለ ሬን እዚህ ጋር የኢንስትራክተር ስም ነው። ይሄ ደግሞ ሎኬሽን ነው። ሶስት ቫሪያብሎች አሉ። የተለያዩ እንትኖች ኢንስትራክተር ውስጥ ማየት እንችላለን። ሰመሪ ደግሞ ለማየት ሰመሪ እንለዋለን። እዚህ ጋር ሌንግዝ እናያለን። የተለያየ ሰመራይዝ አድርጎ ያወጣልናል። ሚን፣ ሚኒመም፣ ማክሲመም፣ ሚን፣ ቹት እና ሚን 19 then length of data is the file name, attendance is the column which is descriptive column, quantitative column ነው attendance ነው። length ማየት ከፈለኩ ያው 16 ኦብዘርቬሽን አለው 16 ኦብዘርቬሽን አለው ማለት ነው attendance። እሺ mean of attendance from the data mean is equals to 19 ነው ማለት ነው። ሚን ሚዲያን ደግሞ 18። ሶ እዚህ ጋር ዶላር ሳይን የምታሳየው ከዳታ ፋይል ሄድና እንትን ውሰድልኝ ማለት ነው። attendance column if I want to change the column I will change this only the attendance one. Standard deviation 6.76. So another was sort by order from the minimum to the maximum. Attendance sort አድርጌዋለሁ እዚህ ጋር from the minimum to the maximum. We will run the library እናደርጋለን፣ ሶርት እናደርጋለን፣ ዲስክራይብ ማድረግ ይቻላል። ቫሪያብል አንድ ነው፣ attendance ብቻ ነው። ነምበር 16 ነው፣ ሚኑ 19 ነው፣ ስታንዳርድ ዲቪዬሽን 6.7፣ ሚዲያን 18 እና ብዙ ነገር እዚህ ጋር ኩርቶሲስ አለ። ዲስክራይብ ማድረግ ይቻላል። ላይብራሪ ኤፍኤስኤ ሰመራይዝ ስናደርግ attendance with instructor data is equal to ዳታችን ዳታ ነው። ከላይ ዳታ ብለን ስቴፕ ስላደረግ ኢንስትራክተር በአቴንዳንስ እንየው። ኢንስትራክተር ሁለት ኢንስትራክተር አለን እዚህ ጋር ሬን ኤንድ ስቲምፒ። ኦብዘርቬሽናቸው 8 ጊዜ ነው አቴንዳንስ የወሰዱት። እዚህ ጋር ሚን የሬን ሚን 20 ነው፣ የስቲምፒ ደግሞ 16 ነው ማለት ነው። ስታንዳርድ ዲቪዬሽን የሬን 6 ነው፣ የስቲምፒ ደግሞ 7 ነው። ሚኒመም 12 ጊዜ ነው የጠራው እሱ ሬኒ፣ ስቲምፒ ደግሞ 10 ጊዜ። ሚዲያን everything is there in the summary.
ሶስቱን ቫሪያብሎች ስናየው አቴንዳንስ ዊዝ ኢንስትራክተር ፕላስ ሎኬሽን ከተለያዩ ከሳውዝ እንደ ኖርዝ ሎኬሽን አክሮስ ዲፍረንት ሎኬሽን አክሮስ ዲፍረንት ኢንስትራክተር አቴንዳንሱን እንየው። ይሄው እዚህ ጋር ሬኒ ኢን ኖርዝ ሬኒ ኢን ሳውዝ ሚን እዚህ ጋር አለ። እዚህ ጋር ሚኖች አሉ፣ ስታንዳርድ ዲቪዥኖች አሉ። ስቲምቢም እንደዛው ኢን ኖርዝ ይሄንን ይመስላል። ስቲምቢ ኢን ሳውዝ ይሄንን ይመስላል። እዚች ጋር ፕላስ ጨምረን ሌላ ኮሎመን ካለው የኛ ዳታ እዚህ ጋር ፕላስ ጨምረን ኮሎመን ኔሙን መጨመር ብቻ ነው የሚያስፈልገን ማለት ነው። So by using different descriptive statistics, how we can also plot different plots. ሌላ ዳታ ቱ ብለን እዚህ ጋር ኢምፖርት እናደርገው ስቱደንት የሚል አለ። እዚህ ጋር ሌላ ዳታ ኢምፖርት አደርጋለሁ። ኢምፖርት አድርጌዋለሁ። ይሄንን ዳታ ለሚ ኮንቨርት ኢዝ አልፋቤቲካል ኦርደር ሴክስ ሜል እንደ ፊሜል ነው ያለው። ከፊሜል ጀምርልኝ ፋክተሩን በኦርደር ላድርገው። ከዛን እዚህ ጋር ደግሞ ፒክቸርም በኦርደር ላድርገው። ዲሊት ዳታ ቱ ምን ይመስላል የሚለውን ዳታ ቱ ብለን እዚህ ጋር ዳታ ቱ ብለን ዲፋይን ስላደረግ ዳታ ቱ ብለን እዚህ ጋር ዲፋይን ስላደረግ እዚህ ጋር ደግሞ ዳታ ቱ ምን ይመስላል እንትን ልትሉ ትችላላችሁ። ዳታ ቱ ይሄ ነው። ስቱደንት ኤቢሲዲ ኢኤፍጂ አፕ ቱ ዜድ ስቱደንት አለኝ። ሴክስ መሆን የሚችለው ሁለት ነው፣ ሜል እንደ ፊሜል። እዚህ ጋር በፊሜል ይቀድማል። እዚህ ጋር በዚች ለሚሾዩ እኛው ስክሪፕት ለዛ ነው የሚጠቅመኝ ፋክተሩን በኦርደር እንዲያስቀምጥልኝ። እዚህ ጋር ፒክቸርም ይሄው በኦርደር ተቀምጧል። ፋክተሩን በኦርደር አስቀምጥልኝ ስላልኩኝ ነው። ሶ ፊሜል እንደ ሜል ነው መሆን የሚችለው። ቲቸር ደግሞ 1 2 3 ዲፈረንት ቲቸር ኢዝ ዜር። ስቴፕ ይሄ ስቴፕ ነው፣ ይሄ ሬቲንግ ነው። ሶ ስትራክቸር ኤስቲአር ይህን ይመስላል። ሰመሪ ሚን ሚዲያን ላይ ያለ ፈርስት ስክሪፕት ያየናቸው እንትኖች ናቸው። ሶ ሃው ዊ ካን ድሮ ዲፍረንት plots for this observation. Look, this is histogram. This histogram indicates the x-axis show value of daily step. This x-axis indicates the daily steps of these instructors. Y-axis shows the frequency, meaning that how many observations fail in each step. Each bar represents ranges of steps. This bar ranges of steps. So this one, look here. Most observation fail between 6,000 up to 8,000 around here. The highest step will be found here. እዚህ ጋር ከለር ኤዲት ማድረግ ትችላላችሁ። ግሬ የነበረውን ሬድ ባረገው ሬድ ማድረግ ትችላላችሁ። ሶ ኢት ካን ቼንጅ ቱ ሬድ። እዚህ ጋር ብሉ ልል እችላለሁ። አይ ካን ቼንጅ ቱ ብሉ። ስቴፕ እዚህ ጋር ደግሞ ኤክስ ላይ ማስቀመጥ የሚፈልገውን ስቴፕ ነው ያልኩት። ሌላ ነገር ማድረግ ብትፈልጉ እዚህ ጋር ያለውን ኤዲት ማድረግ ትችላላችሁ። ለምሳሌ ይሄ አሁን ኪሎ ሜትር ስኩዌር ኪሎ ሜትር ቢሆን ረን ቢያደርገው ስቴፕን እዚህ ጋር ወደ ኪሎ ሜትር ይቀይራል ማለት ነው። እዚህ ጋር ደግሞ የቀራችሁ የዚህ ግራፍ ኔም ቲቸር ስቴፕ ቲቸርስ ስቴፕ ብለው ስቴፕስ ከዛ ክሊክ ሳደርገው ግራፉ ባር ግራፉ ስቶግራፉ ታይትል አገኘው ማለት ነው። እዚህ ጋር ሜን የምትለው ለታይትል ነው የምጠቅመው። ኤክስ ላይ የሚቀመጥ ነው ይሄኛው ደግሞ። ሶ ዴንሲቲ ግራፍ መጨመር ይቻላል። እዚህ ጋር ኤክስ ኢዝ ኢኳልስ ቱ ዳታ ስቴፕ ፕሎት ዴንሲቲ ሂስቶግራፍ። ዴንሲቲ ሂስቶግራፉ ላይ ዴንሲቲ መጨመር ይችላለሁ። አር ኮምባኒየን ላይብረሪውን ረን ማድረግ ከዛ ኤክስ
ከዛ look, this is density graph. So the black curve line is the density curve summarize overall shapes of this distribution. እዚህ ጋር ነምበር 1 ዜሮ ብናረጋት ምን ይመስላል ግራፉ? ይሄ ዴንሲቲ ግራፍ ወዴት ሊቀየር ይችላል? ዜሮ ሶሪ ማጥፋት ይቻላል። ዜሮ አይደለም። እዚህ ጋር እቺን ሙሉ ቢያጠፋት እዚህ ጋር በዚህ ወጣ ያለችው ላይን ሻርፕ ትሆናለች፣ ስሙዝ ትሆናለች። ረን ስሙዝ ማድረግ ከፈለግን እዚህ ጋር ዜሮ እናደርጋታለን ማለት ነው። another was importing lattice square design. so ይሄንን ሂስቶግራፍ በስቴፕ ብቻ ነው ያወጣው frequency of this step። እዚህ ጋር ደግሞ with sex እንጨምርበት histogram step across different sexes. look histogram across different shapes ይሄን ይመስላል for female and male. The plot is split into 2 panels. The first one is the male, the second one in the bottom is the female. This also indicates in the x-axis indicates the step. This is total percentage of the teacher's step. So the female distribution is generally shifted to the right. So the male is around here. Mostly the female is shifted to the right. This indicates the steps of the female is more high than the male steps. Another was box plot. Box plot መስራት ከፈለግን እዚህ ጋር ቦክስ ፕሎት ክሬት ማድረግ እንችላለን። ቦክስ ፕሎቱ ኢንዲኬት የሚያደርገው ነገር this is the median. This black line was the median. So horizontal line indicates the median. The red እዚህ ጋር ደግሞ ሚን እዚህ ላይ መጨመር እንችላለን። m is equals to mean m ዲፋይን ያደረኩት ሚን ብዬ ነው ዲፋይን ያደረኩት። ከዚህ ሚን አውጣልኝ ብዬዋለሁ። ሚኑን ፕሎት እናደርገው ያቺን ፖይንት እናደርጋለን። እዚች ጋር ደግሞ ሚን እናገኛለን። ሚን around here. This red cross will indicate the mean of the steps. Box plot for male and female, male and female የተለያየ ቦክስ ፕሎት ማውጣት እንችላለን። ሚን ለሁለቱም ደግሞ ስናወጣ ይሄን ይመስላል። ከዛን ቲቸር ብንጨምርበት እዚህ ጋር for 3 teachers you can classify also male and female and ስቴፑን እንድናውጣዋለን ማለት ነው። እዚች ጋር እቺ ፖይንት አሁን ለምሳሌ አውትላየር ኢንዲኬት ታደርጋለች። እዚች ጋር ይሄ አውትላየር አለው ማለት ነው። ይሄኛው ፊሜል ቶሮንቶ ቲቸር አውትላየር አለው። እዚህ ጋር ሚን መጨመር እንችላለን። ለሁሉም ይሄን ይመስላል። ሌላው ደግሞ ሚን ኢንተራክሽን ፕሎት ነው። ሰመሪ እናወጣለን። So this is the summary of male, female for different teachers. So for further follow up please ዩቲዩባችንን ሰብስክራይብ አድርጉ። ስክሪፕቱን የምትፈልጉ በኮሜንት ሴክሽን ኢሜይላችሁን ጻፉልን። እናመሰግናለን።